ገርል ፍሬንድ ወንዝ ፍሬንድ የሚባል የለም። የሴት ጓደኛ የለህም እንዴ? የለኝም ወላሂ ወል በሰላም ይላል። መርዝ ነው የጓደኛ። የሴት ጓደኛ የለም? አዎ የለኝም። ኢና ሊላሂ ወኢና ኢለይሂ ራጂዑን። ላንተ ነው ኢና ሊላሂ ወኢና ኢለይሂ ራጂዑን የሚለው። ማን ነበር ኢና ሊላሂ ወኢና ኢለይሂ ራጂዑን መባል የነበረበት? አንተ ነበርክ እኮ። አየው መጥፎነቱ። በዚህ ዘመን በ21ኛው ክፍለ ዘመን ይላል። በ21ኛውም በ51ኛው ክፍለ ዘመን ኒካ ነው ያለው በእስልምና። መቼም ያለው ኒካ ነው። ሴት ልጅ የሙከራ ስርጭት አይደለች። ማንም ሰው ደግሞ በጣም የሚያጅበኝ ልንገራችሁ፣ መጥፎ ጓደኞች የተለያዩ የቤት ልጆችን ካበላሹ በኋላ ስንት አበላሻችሁ ብትላቸው 6 ሴት አበላሻለሁ 7 ይላል 9 ይላል። የሆነ ጊዜ ተውበት አድርጎ ሲመለስ በቃ አሁን ወደ ኒካና ተውበት አድርግ ስትለው ምን ይላል መሰለ? እና ያቺ የሆነ ሴት ጋር አይቻለሁ እሷን አግባ ስትለው አውዙ ቢላህ እንዴት እሷን አገባለሁ ተዳራብ ለሌላ አየው። አይፈልጋቸውም እነዚህ ያበላሻቸውን ሴቶች። ይሄን በደንብ ንገሯቸው እህቶቻችሁ። አይፈልጋትም። ለጊዜያዊ ነገር የፈለገ ጓደኛ ላርግሽ እያለ እኛ ጋር እንግዲህ ገርል ፍሬንድ ወንዝ ፍሬንድ የሚባል የለም። የትዳር ፍሬንድ ነው ያለኛ ጋር። ለምን መንገድ ላይ ስትሄድ አትሸማቀቅም? ራህ ሆነ ከሷ ጋር ታወራለህ፣ ራህ ሆነ ትነካለህ፣ ራህ ሆነ ትቀራረባለህ፣ ራህ ሆነ ሐሳብ ትለዋወጣለህ። የዛሬ 7 ዓመት ሊያገባት ጓደኛ አድርጎ ሰጥቷል፣ ይይዛታል። 7 ዓመት በቴሌፎን ሊያወሩ 7 ዓመት ከሷ ጋር ስታወራ እንኳን 7 ዓመት 7 ወር ስታወራ ፍቅሩ ራሱ ይጠፋባል፣ ያልቅብሃል። ሴቶች ብልጥ ሲሆኑ ደግሞ ከዚህ ርቀው እቺ ልጅን ኒካ ካላሰርኩ ብሎ ደግሞ ሲንገበገብ ጓደኛ ለማድረግ የተንገበገበው ልጅ ሁሌ ልቡ ይቆማል። መቼ ነው እቺ ልጅ እንደው ኒካ ስር ይዤ መገባው ይላል። ለምን? ክፍት አይደለችም እሷ፣ ለሐራም ክፍት አይደለችም። ሙእሚናት ቃኒታት ታኢባት ሳኢማት ናት፣ ጿሚ ናት፣ አላህን ፈሪ ናት፣ ለጌቷ ሰጋጅ ናት፣ ሁሉም ነገር ናት። ታጓጓለች። ለጊዜው በጓደኝነት እንቆይ ሲላት አይ እንደዚህ የለም ለምታረገው ቀን ማድረግ ትችላለህ። ከዛ ውጪ ግን እየተቀራረብን አይ ጓደኛዬ ናት እያልን አንዳንዴም ቤተሰብን ላስተዋውቅ ተብሎ ጓደኛዬ ናት እየተባለ ምን ሄዳቸው ነገሮች የትዳርን ጉጉት ይቀንሰዋል። ፍላጎታችን እየወረደ ነው የሚመጣው። ከተቀራረበ ደግሞ ምን መሆኑ አይቀርም፣ መንሸራተቱ አይቀርም። አንዳንዱ አትቀራረብ ስትለው ምን ይላል መሰለ? እኔ ወላሂ ስቀርባትም ምንም ስሜት አይሰማኝም ይላል። ይሄ ታከም ነው የሚባለው። ሴት አጠገብ ተጠግቼ እኔ ምንም ስሜት የለኝም ካለ ሕክምና ያስፈልገዋል። ሐኪም ቤት ይዛችሁ ሄዱ። ወመን አስደቁ ሚነላሂ ቂላ፣ ከአላህ የበለጠ እውነተኛ ተናጋሪ የለም። አንድ ሰው እጅና እግሩ ታስሮ ውሃ ላይ ተወርብሮ አደራ አንድ ውሃ እንዳይነካ ይባላል። ባህር ላይ ወርብሮ አንድ ውሃ ቢነካ ያሳያሉ ትላለህ። ወርብሮ እኮ እንደዛ እንደማለት ነው። ከገባት ችለውም አላህ ጌጥ አድርጓቸዋል፣ የሚስቡ አድርጓቸዋል። ይሄን ጓጉቶ እንዲመጣ ነው የተፈለገው። ይሄን ነው ጓደኛ የተባለው እንጂ ለ6 ቀን ለ10 ቀን ለ50 ቀን ለ2 ወር ለ3 ወር አይደለም ጓደኛ የምታደርጋት። ዱንያ ላይ ካለች ትልቁ ነገር አሁን ከቤታችን ካጣነው ትልቁ ነገር ከሚስቶች ጋር ከልጆች እናት ጋር ጓደኛ አድርገህ የምትወያየው ነገር አለመኖሩ ነው። ቢያንስ እቺ ልጅ እኮ ልጆችን ትይዝላለች ከቀደምካት፣ ልጆችሽን ይዛል ከቀደምሽ። ጓደኛ ልታደርገው የሚገባው ዛሬ መለየት ያስፈልጋል።